ሜታፊዚክስ ማለት በፍልስፍና ውስጥ ከፍተኛ ጥልቀት ያለው ዘርፍ ሲሆን ከፊዚክስ በላይ ወይም ከተፈጥሯዊ ነገሮች ጀርባ ያለው እውነታ ለመመርመር የሚሞክር ነው። የሚጠይቀው ጥያቄ ብዙ ጊዜ እንዲህ ያለ ነው። እውነታ በእውነት ምንድነው? የምንመለከተው ዓለም ብቻ ነው ያለው? ነፍስ፣ አምላክ፣ ንቃተ ህሊና እና ጊዜ ምን ናቸው? አንድ የሜታፊዚክስ ዋና ጥያቄዎች። አንድ ህልውና። ይህ የሜታፊዚክስ ዋና ክፍል ነው። ምን ነገር በእውነት አለ የሚለውን ይመረምራል። ለምሳሌ አካላዊ ነገሮች፣ ሰው፣ ተፈጥሮ፣ ኮከብ ብቻ ናቸው ያሉት? ሐሳብ ወይም ንቃተ ህሊና ራሱ እውነተኛ ነው? መንፈሳዊ ህልውና አለ? 2 አእምሮ እና ሰው። ከትልቅ የሜታፊዚክስ ጥያቄዎች አንዱ አእምሮ ከአካል የተለየ ነው ወይ? 2 ዋና አስተሳሰቦች አሉ። ማቴሪያሊዝም፣ ሁሉም ነገር ከቁስ የተሠራ ነው ይላል። ንቃተ ህሊና የአንጎል ሂደት ነው ይላል። ዱዋሊዝም፣ አካልና ነፍስ፣ አእምሮ የተለያዩ ናቸው ይላል። 3 አምላክና የመጀመሪያ ምክንያት። ሜታፊዚክስ የሚጠይቀው የዓለም መነሻ ምንድነው? አንዳንድ ፈላስፎች ከፍተኛ ምክንያት ሊኖር ይችላል ይላሉ። ሌሎች ደግሞ የተፈጥሮ ሕጎች ሊያብራሩት ይችላሉ ይላሉ። በሃይማኖታዊ አተያይ ለምሳሌ በኦርቶዶክስ እምነት ደግሞ የፍጥረት መነሻ እግዚአብሔር ነው ተብሎ ይታመናል። 4 ጊዜ እና ቦታ። ሜታፊዚክስ ይጠይቃል፣ ጊዜ በእውነት ያለ ነገር ነው ወይስ የአእምሮ መለኪያ? የዘመናዊ ፊዚክስ እንደሚያሳየው ዲዮረን ኦፍ ፌያቴቨድን ጊዜ እና ቦታ ተያይዘው እንደሚሰሩ ያሳያል። ይህም ከሜታፊዚካዊ ጥያቄዎች ጋር ይገናኛል። 5 ነፃ ፍቃድ። ጥያቄው ሰው ራሱ ይወስናል ወይስ ሁሉም ነገር ቀድሞ ተወስኗል? ለምሳሌ ሰው ምርጫ አለው ወይስ የአካል የአካባቢ እና የተፈጥሮ ሕግ ውጤት ብቻ ነው? 6 ሜታፊዚክስ እና ሳይንስ። ሳይንስ በአብዛኛው ከእንዴት የሚለውን ይመልሳል። ምሳሌ ነገር እንዴት ይንቀሳቀሳል? ኮከብ እንዴት ይፈጠራል? ሜታፊዚክስ ግን ለምን የሚለውን ይጠይቃል። ምሳሌ ህልውና ለምን አለ? እውነታ ምንድነው? 7 ከመንፈሳዊ እይታ። ብዙ ሃይማኖታዊ ትውፊቶች ሜታፊዚክስን ከማይታዩ ነገሮች ጋር ያገናኙታል። ነፍስ፣ መንፈሳዊ ዓለም፣ የፍጥረት ዓላማ፣ ከፍተኛ እውነታ። ነገር ግን በፍልስፍና ውስጥ እነዚህ ጉዳዮች በክርክርና በማስረጃ ይመረመራሉ። በአጠቃላይ ሜታፊዚክስ የሚጠይቀው ከእኛ በዚህ ዓለም ውስጥ ብቻ ነን ወይስ ከምናየው በላይ ያለ ጥልቅ እውነታ አለ የሚል ትልቅ ጥያቄ ነው።